ሰላም ሰላም ዛሬ ደግሞ ስለ ቪዲዮ ኤዲቲንግ ነው የምናየው። እንዲሁ ከትምህርት ደግሞ ወጣ ያለ ነገር ያስፈልጋል ቢካዝ ዘመኑ ሳይዳ ስለሚያስፈልግበት ነገር ስለሆነ አንዳንድ ከትምህርት ወጣ ብለን ደግሞ መመልከት ያለብን ኢሹዎች ይኖራሉ። እና እንደሚታወቀው ከረንትሊ በአለማችን ደረጃ በጣም ተፈላጊ የሆኑ ሁለት ስኪሎች አሉ። በሶፍት ስኪል በኩል ካየነው ኮሚኒኬሽን ስኪል በጣም በጣም አስፈላጊ የሆነው ስኪል እሱ ነው። በሃርድ ስኪል ወይም ደግሞ በቴክኒካል ስኪል ደግሞ በሚባለው በጣም አስፈላጊ የሆነው ቪዲዮ ኤዲቲንግ ስኪል ነው። ቢካዝ እንደዚህ ለዚህ ደግሞ እንደ ኤቪደንስ የማቀርበው ነገር በየቀኑ የሚያጋጥሙ ነገሮች ኢንካውንተር የምናደርጋቸው ነገሮች ሁሉ የቪዲዮ ኤዲቲንግ ፕሮዳክቶች ናቸው። ለምሳሌ ከዋን ሚኒት ቲክታክ ቪዲዮ ጀምሮ እስከ ሚዲየም ወይም ደግሞ ሎንግ ሌንግዝ ያላቸው ዩቲዩብ ቪዲዮዎች ከዛም አልፎ ደግሞ ኔትፍሊክስ የሚያመርታቸው ረጃጅም ሲሪየሶች ሁሉም የቪዲዮ ኤዲቲንግ ሪዛልት ናቸው እና ቪዲዮ ኤዲተሮች የራሳቸውን አሻራ አላቸው በጀርባ። እነዚህ ነገሮች የቪዲዮ ኤዲቲንግ ሪዛልት ስለሆኑ አሁን ላይ ደግሞ በጣም ዲማንዲንግ ነው እና አብዛኛውን ሰው ቪዲዮ ኤዲቲንግ አውቆ ህይወቱን ሊቀይርበት ይፈልጋል። እና ግን አብዛኛው ሰው የሚቸገርበት ቤዚክ ፕሮብለም ከየት እንደሚጀምር አያውቅም። ከየት እንደሚጀምር አያውቅም። ቤዚክ እውቀቱን አያውቅም። ግራ ይገባዋል። ብዙ አማራጮች ስላሉ ግራ ይገባዋል። እንደገና ደግሞ ሊያሳየው የሚችል ሰው ደግሞ አያገኝም። ሶ እነዚህ ነገሮች ደግሞ ለመፍታት ሲል ኢንተርኔት ላይ ሰርች ያደርጋል። ኢንተርኔት ላይ ሰርች ደግሞ ሲያደርግ 3 ሰዓት 4 ሰዓት ላይ ጊዜ ያላቸው ቪዲዮዎችን ነው የሚያገኘው። እነዚህም በጣም ኮሚትመንት የሚፈልጉ ታይም የሚፈልጉ ስለሆኑ እነዛን ቁጭ ብሎ ለመከታተል ጊዜ ላይ በቃን ይችላል። ቪዲዮ ኤዲቲንግ ግን ሰው እንደምን መመልከት ይችላል እንደ በጣም ኮምፕሌክስ እንደሆነ ነገር ኮምፕሌክስ የሆነ ሀሳብ እንደሆነ ኖርማል ሰው ማድረግ የማይችለው ነገር እና እጅግ የተወሳሰበ ነገር እንደሆነ አድርጎ ስለሚያስብ ቪዲዮ ኤዲቲንግ የሚባለውን ሀሳብ ትቶ ተስፋ ወደ መቅረት ሊሸጋገር ይችላል ማለት ነው። ይህን ችግር ለመፍታት እኔ ከመጀመራችሁ በፊት በጣም ከባድ መስሎ የሚታየንን ቪዲዮ ኤዲቲንግ እንዴት ቀለል ማድረግ እንደምንችል የሚያስችሉ አንዳንድ ቲፖችን እነግራቸዋለሁ ማለት ነው። እነዚህን ቲፖች የምታዳምጡ ከሆነ በጣም ከባድ መስሎ የሚታያቸው ቪዲዮ ኤዲቲንግ ቀላል እንደሆነ ማየት እንችላለን። በፓርት ከፋፍለን እንዴት ቀላል ማድረግ እንደምንችል ማየት እንችላለን። ቪዲዮ ኤዲቲንግ ጋር ተያይዞ መጀመሪያ ማንሳት የምፈልገው ጉዳይ ቪዲዮ ኤዲቲንግ ስኪል ችሎታ ነው። አንድ አይነት ችሎታ ነው። አንድ ሰው ለምሳሌ አንድ ስዊመር ጎበዝ ስዊመር ዋናን ማስተር ከማድረጉ በፊት ለተለያዩ ኦሎምፒክ ውድድሮች ከመብቃቱ በፊት መጀመሪያ የሚያደርጋቸው የረጅም ጊዜ ፕራክቲሶች አሉ። ቢኮዝ ያንን ስኪል ማስተር ለማድረግ ረጅም ጊዜ ይፈልጋል። እንደገና የሆነ ቋንቋ መማር የሚፈልግ ሰው ካለ ያንን ቋንቋ ለመማር የረጅም ጊዜ ኤፈርት ሊያስፈልገው ይችላል እንጂ በአንዴ ቮካብለሪዎችን ሁሉ በጭንቅላቱ ሸምድዶ ያንን ቋንቋ ይጨርሳል ማለት አይደለም። ስኪል ስለሆነ በጊዜ ሂደት ነው ማስተር የሚደረገው። ስለዚህ ልክ እንደዛ ሁሉ ቪዲዮ ኤዲቲንግም ስኪል ስለሆነ በዛ ነገር ላይ ማስተር ለማድረግ ከፈለግን በትንሽ በስሞል ኤፈርት ግራጁዋሊ ራሳችንን ኢምፕሩቭ ማድረግ እንችላለን እንጂ በአንድ ቀን ሁሉንም ነገር ማስተር አደርጋለሁ የሚለው ሀሳብ ብዙ ጊዜ ለውድቀት ይዳርጋል። ለምሳሌ አንድ ሰው የሆነ ቤዚክ ኤዲቲንግ ስኪል መጀመር የሚፈልግ ከሆነ በየቀኑ እየከፋፈለ አንድ ቀን የሆነ ኤዲቲንግ ቱል ላይ ካተኮረ ነገ ላይ ደግሞ የሆነ ነገር እያደረገ እየከፋፈለ ነው መጨረሻ ላይ በጊዜ ሂደት ማስተር እያደረገ ነው። መጀመሪያ ላይ ታይርሰም መስሎ የሚታየውን ቪዲዮ ኤዲቲንግ ከዛ በኋላ ፕራክቲስ እያደረግነው በሄድን ቁጥር ነው ሞር ኢዚየር እየሆነልን የሚመጣው ማለት ነው። ስለዚህ ስኪል መሆኑን አውቀን ፕራክቲስ እንደሚፈልግ ማወቅ አለብን። ሁለተኛ ላይ አንድ ኮንቴንት ለመስራት የግድ አይፎን ወይም ደግሞ ፋንሲ የሆኑ ኢኩዊፕመንቶች አያስፈልጉም። ግዴታ ላይ ቢኖር በጣም አሪፍ ነው። ነገር ግን ለአንድ ጀማሪ ግን እነዚህ ነገሮች እንደ ግዴታ የሚወሰዱ ነገሮች አሉ። ጀስት ቪዲዮአችን እኛን የሚያሳይ ከሆነ ከዛ በኋላ ሞር እንደውም ኢምፖርታንት የሆነው ነገር የኦዲዮ ኳሊቲ ነው። ኦዲዮ ኳሊቲ ላይ በደንብ ከሰራ ሪከርደራችን በደንብ አድርጎ የተጣራ ቮሊዩም ኳሊቲ ያለው ቮሊዩም የሚያሰራጭ ከሆነ
እንደገና ደግሞ ላይክ የድምፅ ቮይሳችንን ለመጨመር ደግሞ በአፋችንም መጮህ ያስፈልገን ይችላል እና እነዚህ ሆኖ መልእክቱ በትክክል ቮይሱ ክሊር ሆኖ ለአድማጭ ከተላለፈ እሱ ዋናው ነገር። የቪዲዮ ኳሊቲ ግን በጊዜ ሂደት ኢኩዊፕመንት እያገኛችሁ ስትመጡ እየተሻሻለ የሚሄድ ነው። እንደ ምክንያት አይፎን የለኝም ብሎ እጅ አጣጥፎ መቀመጥ እንደ ምክንያት የሚወሰድ ነገር ባላችሁ ነገር መጨመር እና ኦዲዮ ላይ በደንብ ማተኮር ያስፈልጋል ከቪዲዮ ይልቅ ማለት ነው። የተለያዩ ኤዲቲንግ ቱሎች አሉ፣ ኤዲቲንግ አፕሊኬሽኖች አሉ፣ የተለያዩ ቪዲዮ ኤዲቲንግ አፕሊኬሽኖች አሉ። እነዚህም ፕሌይ ስቶር ላይ ማግኘት እንችላለን። ፎር ኤግዛምፕል ካፕከት ምናምን አዶቤ የግድ ካፕከት መሆን የለበትም። ቪዲዮ ኤዲተር አፓችን የግድ ካፕከት ወይም አዶቤ ወይም የተለያዩ ፕሮ የሚባሉ አፖች እነሱ መሆን የለባቸውም። ጀስት እኛ ለራሳችን ይሆነናል ብለን የምናስበውን ፋሚሊያር የሆነ አፕ ፒክ ካደረግን በኋላ እሱ አፕ ላይ ተመስርተን ነገሮችን መስራት ነው። የግድ የሆነ ፍላሽ የሆነ ኤዲት ማድረግ አይጠበቅብንም። ጀስት ቤዚክ የሆኑ ቪዲዮ ኤዲቲንጎችን ካደረገን ፕሮፌሽናል ሊመስል ይችላል ያ ነገር። ስለዚህ ሲምፕል የሆነችዋን ቱል ማስተር ማድረግ ነው ፕሮፌሽናል የሚያስመስላችሁ እንጂ አጉል የተጋነነ ነገር ኤዲት ማድረግ አይደለም። ስለዚህ የተመቻችሁን አፕ መጠቀም ትችላላችሁ እናንተ። ዋናው ነገር ሁሉም አፕ ላይ ደግሞ ያለው ኤዲቲንግ ፊቸሮች ተመሳሳይ ናቸው። የቴክስት ፊቸር ሊሆን ይችላል፣ የባክግራውንድ ሚውዚክ ፊቸር ሊሆን ይችላል። አንዱ ላይ ያለው ሌላውም ላይም አለ። ስለዚህ አይከብዳችሁም፣ አፕ ራሱ ስትቀያይሩ አይከብዳችሁም። ስለዚህ ዋናው ነገር እናንተ ቱሉን ማስተር ማድረግ ላይ ነው እንጂ ማተኮር ያለባችሁ በካፕከት ልስራ በምን ልስራ የሚለው ነገር የምርጫ ጉዳይ ነው። እንደዛ በሚቀላችሁ አፕ መጀመር ትችላላችሁ እና አንድ ቀን ላይ ለምሳሌ አንድ ሰው አንድ ቀን ላይ ቴክስት ቱልም መለማመድ አለበት። እንዴት አድርጎ ቪዲዮዎች ላይ ለምሳሌ ቴክስት በጣም ጥቅም አለው አይደለ? የኮንቴንት ክሬሽን ዋና ዓላማ ስቶሪ ቴል ማድረግ ነው። ያንን ስቶሪ ቴሊንግ ደግሞ በተሳካ ሁኔታ ለኦዲየንሱ ማስተላለፍ እንድንችል የሚያግዙን ኤዲቲንግ ቱሎች አሉ። ከነዚህ መካከል አንዱ ቴክስት ነው። ቴክስት የሆነ ጉዳይ ኦዲየንሱ ቆም ብሎ እንዲያስብበት የሚያደርግ ኢንፋሳይዝ ማድረግ የምንፈልገውን ፖይንት በቴክስት እንዲታይ ዲስፕሌይ እንዲያደርግ ማድረግ እንችላለን። ስለዚህ ቴክስት መጠቀም አለብን። ሌላው ባክግራውንድ ሚውዚክ ነው። ባክግራውንድ ሚውዚክ ወይም ደግሞ ሳውንድ ትራክ ደግሞ የሆነ ቦሪንግ ይሆናል። የኛ ብቻ ንግግር የሚሰማ ከሆነ ሙሉ ቪዲዮ ላይ ቦሪንግ ሊሆን ይችላል። ስለዚህ ስቶሪ ቴሊንጋችን ሞር አትራክቲቭ እንዲሆን ከፈለግን ባክግራውንድ ሚውዚክን የማይረብሽ ያልተጋነነ ድምፁ በጣም በትንሽ ቮይስ እንለቅና ሙሉ ቪዲዮ ላይ እናደርጋለን። ከዛ በኋላ ስቶሪ ቴሊንጋችን ሞር ፕሮፌሽናል እንዲሆን ሊያደርግልን ይችላል። ባክግራውንድ ሚውዚክን መጠቀም አለ። ቴክስት ብለናል። ሌላ የተለያዩ ፊልተሮችን መጠቀም ነው። ኢቭን ካሜራችን ራሱ ፐርፌክት ሆኖ ካልተቀረጸ ኢኒሻሊ ፐርፌክት ሆኖ ላይቀረጽ ይችላል። ከዛ በኋላ ፊልተሪንግ ቱሎችን በመጠቀም ቪዲዮአችንን ቱ ሰም ኤክስቴንት ኳሊቲ እንዲኖረው ማድረግ እንችላለን። ፊልተር ማድረግ የቪዲዮአችንን ኳሊቲ ሊጨምርልን ይችላል። በቱል በኩል ያጣነውን ነገር በፊልተር ማካካስ እንችላለን፣ ቱ ሰም ኤክስቴንት ማለት ነው፣ ሙሉ በሙሉ ባይሆን እሱ መጠቀም እንችላለን። ሌላው በጣም አስፈላጊው ነገር መርጅ ማድረግ ነው። ከዚህ ጋር ደግሞ ተያይዞ ትልቁ ኢሹ ኮፒራይት ነው። ኮፒራይት ኢሹ አሁን ለምሳሌ የሆነ ቪዲዮ ዩቲዩብ ላይ ለመልቀቅ ከፈለግን ሪሶርሱ ከዩቲዩብ ከራሱ ከመጣ ከዛ በኋላ ያንን አፕሎድ የምናደርግ ከሆነ ዩቲዩብ ቀጥታ ዋርኒንግ ነው የሚሰጠን፣ ቪዲዮአችንን ሊያግድብን ይችላል። ስለዚህ ኮፒራይት ኢሹ እንዳይነሳብን ከፈለግን ከዩቲዩብ ውጭ ያሉ ሌላ ሶርሶችን መጠቀም እንችላለን። እኔ ለምሳሌ ፒንተረስትን እጠቀማለሁ። ፒንተረስት በጣም አሪፍ ነው። የተለያዩ የሚገራርም ኳሊቲ ያላቸውን ኢሜጆች፣ የሚገራርም ኳሊቲ ያላቸውን ቪዲዮዎች ከፒንተረስት ላይ ማውረድ ትችላለች። ጀስት ሰርች ማድረግ ነው። ከስቶሪ ቴሊንጋችሁ ጋር አብሮ ይሄዳል የምትሉትን ቪዲዮ ሰርች ብታደርጉ ፒንተረስት ላይ ያመጣላችኋል። ከዛ በኋላ ፒንተረስትን ከተጠቀማችሁ በኋላ ሌላ ተያያዥ ደግሞ አፕ አለ። ፒንተረስት ላይ ያሉትን ቪዲዮዎች የሚያወርድልን ፒን ዳውንሎደር ይባላል። ፒንተረስት ዳውንሎደር ወይም ፒን ዳውንሎደር ብላችሁ ፕሌይ ስቶር ላይ ሰርች ብታደርጉ ይመጣላችኋል። ፒንተረስት ላይ ያያችሁትን ቪዲዮ ሊንኩን ኮፒ ታደርጉትና ከዛ በኋላ ፒን ዳውንሎደር ላይ ሄዳችሁ ፔስት ካደረጋችሁ በኋላ በፒን ዳውንሎደር ታወርዳላችሁ። ከዛን ያንን መርጅ እያደረጋችሁ ከቪዲዮአችሁ ጋር መጠቀም ነው። ያ ስቶሪ ቴሊንጋችሁ ሞር እንዲጣፍጥ እንደ ስፓይስ ሊያገለግል ይችላል። ያንን መጠቀም በጣም አስፈላጊ ነው። ኢቨን ቲክቶክ ቪዲዮዎችን ራሱ ብንጠቀም ዩቲዩብ ላይ
ኮፒራይት የሚያሳስብ ነገር አይደለም። ስለዚህ አዘር ሶርስስ ራዘር ዛን ዩቱብ የሆኑትን ሁሉ መጠቀም ዩቲላይዝ ማድረግ እንችላለን በዚህ ረገድ። እነዚህ ነገሮች ግን ኤዲቲንግ ፊቸራችን ሞር ፕሮፌሽናል የሚሆነው አንዱ ላይ ማተኮር ስንችል ነው። መጀመሪያ ቴክስትን ማስተር ካደረግን በኋላ ወደ ባክግራውንድ ሚውዚክ እንሄዳለን። ከዛ በኋላ ወደ መርጅ እንሄዳለን። እንደዛ እያደረግን በጊዜ ሂደት ኢቭን አንድ ሳምንት ራሱ ብንላው ሚዲየም ተርም ጎል ብናወጣ አንድ ሳምንት ብንል አንዱ ላይ ቴክስት፣ አንዱን ቀን ቴክስት፣ ሁለተኛውን ቀን ባክግራውንድ ሚውዚክ፣ ሶስተኛውን ቀን መርጅ ማድረግ፣ አራተኛው ቀን ፊልተሪንግ እያለ 7ቱንም ቀን ብንሰራ በአንድ ሳምንት ውስጥ ትልቅ ለውጥ ማምጣት እንችላለን። ሶ ኤዲቲንግ ደግሞ ዋናው ነገር የኤዲቲንግ ጥበባችንን ማሳየት ሳይሆን ስቶሪ ቴሊንጋችን ሞር አትራክቲቭ እንዲሆን ማስቻል ነው ዋና ዓላማው። ያን ነገር ካደረግን አሪፍ የሆነ ስቶሪ ቴሊንግ ሊኖረን ይችላል ማለት ነው። ስላዳመጣችሁኝ አመሰግናለሁ።